ሰላም በዛሬ ቪዲዮ ክፍያ ከማዘዛችሁ በፊት ክፍያ የሚመለከቱ ነገሮች እንደ የክፍያ ጊዜ፣ የክፍያ አይነትና የክፍያው ግሩፕ እንዴት መመዝገብ እንደምትችሉ እናያለን። ይህን ሁሉ ለማድረግ መጀመሪያ ከዝርዝሩ ፊ የሚለውን መርጠው ይጫኑ። ትምህርት ቤቱ ያሉትን የክፍያ አይነቶች ለመመዝገብ ከዝርዝሩ ፔይመንት ታይፕ የሚለውን ይምረጡ። ቀጥለው ትምህርት ቤታችሁ ያሉትን የክፍያ አይነቶች ከተዘረዘሩት ውስጥ ከሌለ አድ ኒው ፔይመንት ታይፕ የሚለው ላይ ይጫኑ። ቀጥለው ኔም በሚለው ላይ የክፍያው ስም ያስገቡ። በወር ወይም በተርም በቀጣይነት የሚከፈል ከሆነ ኢዝ ሬጉላር የሚለውን ኦን ያደርጉት። የሰርቪስ ወይም የትራንስፖርት ክፍያ ከሆነ ደግሞ ኢዝ ትራንስፖርቴሽን የሚለውን ኦን ያደርጉት። ሲጨርሱ ሴቭ የሚለውን በመጫን በቀላሉ የክፍያ አይነቱን መመዝገብ ይችላሉ። ቀጥለው ሴቭ ያደረጉትን የክፍያ አይነት በጊዜ ላልከፈሉ ቅጣት ኳልኩሌት ወይም እንዲያስብላቸው ከፈለጉ ኢዝ ፔናላይዝድ የሚለውን ኦን መሆኑን ያረጋግጡ። የመዘገቡትን የክፍያ አይነት ኢዲት ወይም ማሻሻል ከፈለጉ ደግሞ የእርሳስ ምልክቷን በመጫን የሚፈልጉትን ማሻሻያ በማድረግ ሴቭ ማድረግ ይችላሉ። በመቀጠል የክፍያ ወቅት ወይም ጊዜ ለመመዝገብ አሁንም ከዝርዝሩ ፔይመንት ተርም የሚለው ላይ ይጫኑ። ቀጥለው በተከፈተው ገጽ ላይ አድ ፔይመንት ተርም የሚለው ላይ ይጫኑ። ቀጥለው ታይትል በሚለው ላይ የክፍያው ወር ወይም ተርም ያስገቡ። ቀጥለው ከተዘረዘሩት ውስጥ ፔይመንት ሞድ ይምረጡ። በወር የሚከፈል ከሆነ ማንዝሊ፣ ተርም ከሆነ ደግሞ ተርም፣ በሲሚስተር ከሆነ ደግሞ ሲሚስተር፣ በአመት ከሆነ ደግሞ አኑዋልን ይምረጡ። በመጨረሻ ኢዝ አክቲቭ የሚለውን ኦን በማድረግ ፔይመንት ተርሙን መመዝገብ ይችላሉ። ከዚህ በመቀጠል የተማሪዎቹ የሚከፍሉትን የብር መጠን ለመመዝገብ አሁንም ከዝርዝሩ ፔይመንት ግሩፕ የሚለውን ይምረጡ። ቀጥለው በተከፈተው ገጽ ላይ አድ ኒው የሚለውን ይጫኑ። ቀጥለው ኔም የሚለውን የግሩፑን ስም ያስገቡ። ቀጥለው ግሩፑን የሚያስፈልገው የክፍያ አይነት ከዝርዝሩ ይምረጡ። ቀጥለው በዚህ ግሩፕ ውስጥ የሚከፍሉ ተማሪዎች ያላቸውን የፔይመንት ሞድ ከዝርዝሩ ይምረጡ። በመቀጠል በተገለጸው ፔይመንት ታይፕ እና ሞድ የሚከፍሉትን ብር መጠን ተመሳሳይ የሆኑት የትምህርት ደረጃዎች ይምረጡ። ሁሉንም የትምህርት ደረጃዎች ተመሳሳይ የገንዘብ መጠንና ተመሳሳይ ፔይመንት ሞድ ካላቸው ሁሉንም መምረጥ ይችላሉ። ቀጥለው የሚከፍሉትን የገንዘብ መጠን በማስገባት ሴቭ የሚለውን በመጫን ፔይመንት ግሩፕ በቀላሉ መመዝገብ ይችላሉ።